አብዛኞቻችን ወደ ዩቲዩብ ዳሽቦርድ ልንገባ ስንል አፈናጥሮ ወደዚህ ዩቲዩብ ስቱዲዮ ነው የሚያመጣን። ይህ ዳሽቦርድ የምንለው በርከት ያሉ ሴቲንጎች አሉት። በጣም በርከት ያሉ ሴቲንጎቹ ምንድነው? እያንዳንዱ የምንሰራበት አክቲቪቲ እዚህ ቢሆን ጥሩ ነው። ያ ዩቲዩብ ስቱዲዮ ምንድነው? ኩዊክ ቼክ ነው የምንለው። አንዳንድ ነገር ቼክ ለማድረግ አናላይቲክ ለማየት ምናምን ይጠቅመናል። ዋናው የሚጠቅመን ለመጫንም ይሁን ሴቲንግ ለማስተካከል የሚጠቅመን ዩቲዩብ ዳሽቦርድ ነው። ዩቲዩብ ዳሽቦርድ ምን ማለት ነው? የፒሲ ወይም የላፕቶፕ ላይ ልክ እንደከፈትን ነው የሚመስለው ማለት ነውና በርከት ያሉት ሴቲንጎች አሉት ውስጡ። ያን ነገር እንዴት አድርገን ነው አብዛኞቻችን ጎግል ገብተን ሰርች ላይ ክሮም ላይ ማለት ነው ዩቲዩብ ስቱዲዮ እያልን 10 ጊዜ ነው ወደዛ ምንገባው። ያ የሚቀርፍልን ሴቲንጋችን ማስተካከል አለብን። ልክ ሞባይላችን ማለት ነው እንደከፈት ነው ሴቲንግ የሚለው ላይ ክሊክ እናደርግና ከዛ በኋላ አፕ የምትለው እንመርጣለን። ያን ካስተካከልን በኋላ ምንም ችግር የለውም። ከዛ በኋላ ሁሌም ዳሽቦርድ እንገባለን። አፕ የምትለው ክሊክ አደርጋታለሁ። የመረጥኳት ምልክት ያደረኩባት ማለት ነው። ከዛ ወደ ታች እንወርድና ዩቲዩብ ስቱዲዮ የሚለው ታች ነው የምናገኘው። መጨረሻ በአልፋቤት ስለሚቀመጡ አፖችን እቺ ምልክት ያደረኩባት እሷን ከፍታታለን። እቺ ምልክት ያደረኩባት እሷን ከዛ በኋላ ምን ከፍታለን? ሴት አስ ዲፎልት የምትለው እሷን ከፍታታለን። ከዛ በኋላ እቺ ኦን ከሆነች ኦፍ እናርጋት። ኦፍ ካደረግን በኋላ ወዴት እንሄዳለን? አንዴ ለመጀመሪያ ጊዜ ብቻ ወደ ጉግል ሰርች ማድረጊያ ወይም ክሮም እንለዋለን፣ ወደዛ እንገባለን። ምን ሰርች እናደርጋለን? ዩቲዩብ ስቱዲዮ ብለን ሰርች እናደርጋለን። አፓችን ከተጫነ ምልክት ያደረኩባት እታች በቀጥታ እሷን እንከፍታታለን ወይም ሰርች አድርገን እንከፍተዋለን። ከዛ ዩቲዩብ ስቱዲዮ ብዬ እየጻፍኩ ነው። ልክ ከከፈትኩኝ የመጀመሪያ የምትመጣው ዩቲዩብ ስቱዲዮ የምትለው እሷን እንከፍታታለን። ከእንግዲህ ሁሌ መክፈት የለብንም። እሷን ለመጀመሪያ ጊዜ እንከፍታታለን። መጀመሪያ ወዴት ያስገባናል? ወደዚህ ያስገባናል። ወደምታዩት ዩቲዩብ ስቱዲዮ ዳሽቦርድ ሁሉ ነገር ያለው ይከፍትልናል። ከእንግዲህ ሁሌ መክፈት የለብንም። ምን ማድረግ አለብን? ጉግል ክሮም ላይ ዩቲዩብ ስቱዲዮ ብለን ለመጀመሪያ ጊዜ እንጽፋለን። ከዛ በስተቀኝ አካባቢ 3 ነጠብጣቧን እንከፍታታለን። 3 ነጠብጣቧን እንከፍታትና ይሄ ይመጣልናል። ከዛ ሼር ሴቭ ምናምን የሚላል አይደል? ሼር የምትለው አንዴ ክሊክ እናደርጋታለን። ምልክት ያደረኩባት የኮፒ ምልክት እሷን ኮፒ እናደርጋታለን ሊንኳን ወይም ሼር ማድረግ እንችላለን ወደ ኢንስታግራም ወደ ተለያዩ ነገር። እኔ ወስጄ እሷን ሊንክ የታስቀምጫታለሁ ኖትቡክ ላይ አስቀምጫታለሁ። የሆነ ሁሌ ከእንግዲህ እቺ ነው የምከፍታት ሁሌ ማለት ነው። እናንተ በፈለጋችሁ ቴሌግራም ላይ ሴቭ አድርጉት፣ ዋትስአፕ ላይ ሴቭ አድርጉት። ከእንግዲህ እሷን ሊንኳን ክሊክ በማድረግ ሁሌ እሷን መክፈት ነው። ቀጥታ ወዴት ያስገባናል? ወደ ዳሽቦርዳችን። ይህ በርከት ያለ ሴቲንጎች የምናገኝበት ነው። ስንጭንም በዚህ ብንጭን ጥሩ። ለመጀመሪያ ጊዜ እንደዚህ ከመጣ ምንድነው የምናደርገው? ኮንቲኒው ቱ ስቱዲዮ የሚለው ክሊክ በማድረግ ቀጥታ መግባት እንችላለን። ከእንግዲህ ሊንኳን በማስቀመጥ የዳሽቦርዳችሁ ሁሌ እሷን ክፈቷት። ወደ ጉግል ሰርች ማድረጊያ ላይ ሁሌም አትዱ ዩቲዩብ ዳሽቦርድ ለመግባት። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ።